የቤኒሻንጉል ጉሙዝ ክልል የመሬትና ህብረት ስራ ማደራጃ ቢሮ ኃላፊ አቶ ካሚል ሐመድ የይዞታ ማረጋገጫ ደብተር ባስረከቡበት ወቅት አርሶ አደሩ የመሬት ይዞታውን በአግባቡ እንዲንከባከብና በዘላቂነት እንዲጠቀም ደብተሩ የጎላ ጠቀሜታ እንዳለው ተናግረዋል። የአርሶ አደሩ የይዞታ ማረጋገጫ ደብተር የመሬት አስተዳደር ስርዓቱን ለማዘመንናም ለመቆጣጠር ካለው ጠቀሜታ ባሻገር ድንበር ጋር ተያይዞ የሚፈጠሩ ግጭቶችን በቀላሉ ለመፍታት የሚያስችልናም ለአርሶ አደሩ ማስተማማኝ ዋስትና የሚሰጥ መሆኑን አስረድተዋል። ብዙ ጊዜ ድንበር ላይ አንዳንድ አርሶ አደሮች ወደ እኔ ማሳ ውስጥ ገብተዋል የሚባሉ ነገሮች አሉ። አሁን ይሄ ለመፍታት በጣም ቀላል ነው። ምክንያቱም ሰርቲፊኬት ውስጥ ያለው ነገር በጂፒኤስ ማየት ስለሚቻል ማን ነው ለአርሶ አደሩ የገባ የሚለው ነገር ስለሚገኝ ይሄም ትልቅ መፍትሄ ይሰጣል። ኢቨን ፍርድ ቤት ውሳኔ ለመስጠት በጣም ይጠቅማል። ይሄ ምክንያቱም እንደገና ሰዎች መጥተው ያስመስክር ይሄ የሱ ነው አይደለም ክርክር ውስጥ አይገባም። ይሄ ራሱ ሄዶ መሬት ላይ ማውረድ ነው እዚህ ያለው ነገር። አርሶ አደሩ ይዞታውን በመንከባከብ በኃላፊነት እንዲጠቀም የሚደነግገው የይዞታ ማረጋገጫም አርሶ አደሩ ባለው ይዞታ ልክ አስይዞ መበደር ማከራየትናም ለቤተሰብ ማስተላለፍ የሚያስችል በመሆኑ ዘርፈ ብዙ ጠቀሜታ እንዳለው አብራርተዋል። ቢሮው የክልሉን የመሬት አስተዳደር ስርዓት ለማዘመን የጀመራቸውን የልኬትና ምዝገባ ስራዎችን አጠናክሮ እያስቀጠለ ነው ያሉት አቶ ካሚል በዚህም ረገድ በተለያዩ ምክንያቶች ተደራሽ ባልሆኑ ቀበሌዎች ስራውን ለማስቀጠል በትኩረት እየተሰራ ስለመሆኑም ተናግረዋል። የይዞታ ማረጋገጫ ደብተራቸውን የተረከቡ አርሶ አደሮችም የይዞታ ማረጋገጫ ሰርቲፊኬቱ ያላቸውን ይዞታ በመንከባከብ በአግባቡ እንዲጠቀሙ ሙሉ ዋስትና ስለሰጣቸው ደስተኞች መሆናቸውን ገልጸዋል። ቀደም ሲል በይዞታ መካከል ድንበር የመገፋፋት ስጋትና ተያይዞ የሚመጣውን ግጭት የሚያስቀር በመሆኑም አሁን ላይ ያለ ስጋት ለመጠቀም ሙሉ መብት እንደሰጣቸውም ተናግረዋል። በዚህ አረንጓዴ ደብተር ላይ አርሶ አደር ብድር ያገኛል። በዚህ አረንጓዴ ደብተር ካገኘው ብድር ያገኛል። ከብድር አልፎ ራሱ መሬቱን ስፋት ካለው በክራይ ማከራየት ይችላል፣ ጥቅም ያገኛል። ሌላ ሰው ገብቶ እሱ መሬት ላይ መቀመጥ አይቻልም። በሆሞሻ ወረዳ ሹላ ቀበሌ 703 ማሳዎች ተለክተው ለ633 ማሳዎች የይዞታ ማረጋገጫ መሰራቱንናም በዚህም 272 አባወራና ማወራ የይዞታ ባለቤትነታቸው መረጋገጡ ተገልጿል።